በጣም ቀላል ነው አሰራሩ፣ በጣም ቀላል ነው። የተካበደለትን ያህል አይደለም። በጣም ስለወደዳችሁት ቪዲዮውን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። መጀመሪያ እንግዲህ ኖርማሊ የተቦካ ሊጥ አለኝ። ዱቄት ነሰንስና መዳመጥ ጀምራለሁኝ። በደንብ ዱቄት መደረግ አለበት። ዱቄት በደንብ ካላደረግንበት በኋላ ዲዛይኑን ለማውጣት ያስቸግረናል። ስለዚህ እየዳመጥን በመሃል ዱቄት እንነሰንስበታለን። ከላይ እየገለበጥን ማለት ነው። ስንዳምጥ በዚህኛው በኩል እንትን ካልገልብጠን ደግሞ እንደዚህ ዱቄት መጨመር አለብን ማለት ነው። በደንብ እንግዲህ እኔ 2 ኪሎ ዱቄት ነው ባይዘው፣ ይሄ 2 ኪሎ ሊጥ ነው። እናንተ የምትፈልጉትን ያህል ነው። አሁን ይሄ ለዝክር የማህበር ነው የጋገርኩት ማለት ነውና በዚህ መልኩ በደንብ ከዳመጥኩኝ በኋላ 2 ቦታ እጥፍ አደርገዋለሁ ማለት ነው። ሁለቱን የዳመጥኩትን ወደ 2 ቦታ እንደዚህ እጥፍ አድርጌ እኩል ካደረኩ በኋላ ቆርጠዋለሁ በጫፍ በምታዩት መልክ። እንግዲህ ቪዲዮ ረጅም ነው፣ ግን አሰራሩን ለማወቅ ግዴታ ሙሉ መጨረስ ይጠበቅባቸዋል። እንደዚህ ከቆራረጥኩ በኋላ እንግዲህ ሹሩባውን ነው የምንሰራው ማለት ነው። ሹሩባውን አንደኛውን እቺ የቆራረጥናትን አንዱን ወደ አንዱ ውስጥ እየከተትን በዚህ መልኩ መስራት ነው ማለት ነው። እንደምታዩት አይን ግልጽ ነው ብዬ አስባለሁ። እዚህ ጋር ስለው አድርጌላችኋለሁ በደንብ እንዲገባችሁ። አንደኛው ያስኳትን ቀጣዩን እንደዚህ ክፍት አድርጌ ከዛ በቀጣዩን ደግሞ ቀጣዩ ውስጥ መክተት ነው። ምንም እንትን ብዙም ፕሮሰስ የለውም። በጣም ቀላል ነው። ቪዲዮ ላይ በጣም ትኩረት ካደረጋችሁ በቀላሉ መስራት ትችላላችሁ ማለት ነው። ሁላችሁ እንግዲህ ይሄው እንደዚህ ነው ማለት ነው የምትሰሩት። በጣም ኢዚ ነው። እዛ ልክ ቀጥታ ሹሩባ የተሰራ ነው የሚመስለው። እንደዚህ ያረጋችሁ እስከ መጨረሻው ድረስ ትሰሩታላችሁ ማለት ነው። እንግዲህ ይሄንን ከጨረስን በኋላ ቀጥታ ምንድነው የምናደርገው? ይሄ የዘጋነውን ፓርት እንከፍተዋለን ማለት ነው። ቅድም ጥፍ ያደረግነው እንደዚህ ወደ ኋላ ምልስ እናደርገዋለን። ይሄን እንደዚህ ከመለስን በኋላ ይሄኛውን እንጠቀልለዋለን በምታዩት መልክ። እንግዲህ በዚህ መልኩ ጥቅልል አድርጋችሁ አንድ ላይ እንዳይከፈት እንደዚህ በእጃችሁ ጥብቅ አድርጉት። ከዛ ግልብጥ አድርገን በሹሩባው በኩል እናደርገዋለን ማለት ነው። ከዛ እንደዚህ እንግዲህ በክብ መልኩ ጥፍ አድርገውና እንደዚህ አድርገዋለሁ። መጋገሪያዬ እኔ በድስት ነው የጋገርኩት፣ በብረት ድስት። ኦቨን ውስጥ በምትፈልጉት መጋገር ትችላላችሁ። እንደምታዩት ትንሽ ነበረ ድስት ውስጥ እያለ ከላይ ሰሊጥ አደረኩኝና ትንሽ ዘይት ቀባ አደረኩት ለ15 ደቂቃ ካድኜ ትንሽ ብድግ እስከሚል ድረስ ተጠብቀዋለሁ ማለት ነው። እንግዲህ በጣም ነው የሚያምረው። ይሄው በምታዩት መልኩ ተነስቶልኛል። ከዛ ጋግሬ ጨረስኩኝ። እንግዲህ እንደምታዩት ያችን የምታክል ሊጥ ሙሉ ድስት ነው የሆነው ማለት ነው። ሙሉ ድስት ነው የሆነው። በጣም ቆንጆና ሶፍት የሆነ ምርጥ ዳቦ ነው። እንግዲህ ቆርሼ እንዳላሳያችሁ በጣም ይቅርታ። ለቤተ ክርስቲያን ለማህበር የተጋገረ ስለነበረ እዛ ቤተ ክርስቲያን የተቆረሰ። ሁላችሁም በቤታችሁ ሞክሩት። ባይ ባይ።